አካላት በጥሩ ሁኔታ ስላክስፈላል አራት ነው አንደኛ ሴሚስተር የያዘው አራቱንም አግኝተናል ማለት ነው። አንደኛው አጋጣሚ ኃይለ ኢየሱስ ነው የነበረው። ሌሎች አያንቱ ኃይለ ኢየሱስ አላስታውስም ሌሎቹ በሚገባ ስለተናገሩ ያው ማግኘት ትምህርት ቤቱ ማግኘት ያለበትን ውጤት አገኝቷል ማለት ነው። ክፍል 1 የቁስ ተግባራት አፈጻጸም ቀደም እንደተነጋገረ 2017 የትምህርት ዘመን አፈጻጸም በአመቱ መጨረሻ መገምገምና የጋራ ማድረግ ስራ ተሰርቷል። በተመሳሳይ 2018 የትምህርት ዘመን የአንደኛ መሰለ ትምህርት እቅድ በአመቱ መጀመሪያ የጋራ አድርገን ወደ ስራ መግባታችን ይታወቃል። እንደገና ሁለተኛ አጋማሽ ላይ እቅድ ክለሳ አድርገን ወደ ስራ መግባት ችለናል ማለት ነው። እንደገና 6 ወሩ ካለፈ በኋላ እዛ ውስጥ መካተት ሲገባቸው ያልተካተቱ ያለ ግባብ ደግሞ የተጋነኑ ወይም ደግሞ የተቀነሱ ተግባራት ካሉ ኑሜሪካል ኦር ኢን አዘር ዌይስ እንደገና ሪቫይዝ አድርገን ለሁለተኛ ሴሚስተር ሪቫይዝ አድርገን ወደ ስራ የገባንበት ሂደት ነበር ማለት ነው። በዚህ መሰረት በትምህርት ቤት ውስጥ የሚገኙት ላይ የስራ ሂደቶች መሪ እቅዱ መሰረት ማድረግ እቅዶቻቸውን እንዲከልሱ አድርገናል። መሪ እቅድ አለ እንደ ትምህርት ቤት። ሌሎች ስራ ሂደቶች ፋይናንስ ያቅዳል፣ ምክትሎች ያቅዳሉ፣ ሰው ኃይል ያቅዳል። እያንዳንዱ የስራ ሂደት መሪ እቅዱን መሰረት አድርጎ እቅዱን ሪቫይዝ አድርጎ ያዘጋጃል ማለት ነው። በዛ መሰረት ሁላቸውም እቅዶቻቸውን ሪቫይዝ አድርጎ ያዘጋጁበት ነበር። እንግዲህ ሌላው እነዚህ ነገሮች እንዲሳኩ ለማድረግ የተቋሙ እቅድ አፈጻጸም በሳምንት አንድ ጊዜ በፕሮሰስ ካውንስሊንግ ማለት አራታችን ማለት ነው። በሳምንት እየተገናኘን አፈጻጸማችን ሳምንታዊ የስራ እንቅስቃሴ እንገመግማለን፣ አቅጣጫ እናስቀምጣለን። ፈርዘር ሞር የትምህርት ቤቱ ማናጅመንት ኮሚቴ በ15 ቀን እየተገናኘ ደግሞ የ15 ቀን የስራ አፈጻጸም ገምገማ ያደርጋል፣ አቅጣጫ ያስቀምጣል። ጉድለቶቻችን እያየን እንሄዳለን፣ ያጋጠሙ ችግሮች እያየን እንሄዳለን። እንደዚህ ተግባራት ሲፈጸሙ የነበሩ